ሰላም እንደምን አላችሁ? በያላችሁበት ጤናና ሰላም ይብዛላችሁ። በዚህ ፕላትፎርም ላይ ከዛሬ ጀምሮ ባለው ጊዜ ስለ ጤናችንና ስለ ጤና ነክ ጉዳዮች እያነሳን እንነጋገራለን። እንግዲህ ከምንም ነገር በላይ ለማናችንም ግልጽ የሆነው ነገር የጤና ጉዳይ መሰረታዊ ነው። እንግዲህ ጤና ከምንም ነገር በላይ ቅድሚያ ማግኘት ያለበት ነገር ነው ማለት ነው። ጤናችን ተጠብቆ ሲኖር ጤናማ ስንሆን የምንፈልገውን ማድረግ እንችላለን፣ የምናስበውን ማሳካት እንችላለን፣ ሰላማዊና ደስተኛ የሆነ ኑሮ መኖር እንችላለን ማለት ነው። ስለዚህ ጤና መሰረታዊ ነገር ነው። ስለዚህ ስለ ጤናችን ስፔሻሊ እኛ አካባቢ ባለው ማህበረሰብ መካከል ስለ ምን ብንነጋገር ይሻላል የሚሉትን አስፈላጊ የሆኑ ነጥቦችን እያነሳን እንነጋገራለን። በተጨማሪም ስለ ጤና ስናስብ መሰረታዊ መለኪያዎች ምንድን ናቸው፣ እንዴትስ መመላለስ አለብን የሚሉትን ነገሮች በዚህ ፕላትፎርም ላይ እንነጋገራለን ማለት ነው። ቤተሰብ ትሆናላችሁ፣ ሼር ላይ ኮሜንት ማድረግ ትችላላችሁ። በዚህ አቅጣጫ ብትሄድ ይህንን ነገር ብናነሳ የሚለውን ነገር ኮሜንት ብታደርጉ ወይም ብትጽፉልን አስተያየት ብትሰጡ ለመቀበል ዝግጁ ነኝ ማለት ነው በእኔ በኩል። ስለዚህ ለዛሬ ለመጀመሪያ ያህል ጤና ማለት ምን ማለት ነው? አንድ ሰው ጤነኛ የሚባለው መቼ ነው? ሙሉ በሙሉ ጤነኛ ነው የሚባለው ሰው ምን መስፈርቶችን ማሟላት አለበት? ስለዚህ የዓለም ጤና ድርጅት ካስቀመጠው አንጻር ስናይ አንድ ሰው ሙሉ በሙሉ ጤነኛ ነው ለማለት ከሶስት አቅጣጫ መታየት መቻል አለበት። አንደኛው የአካል ጤንነቱ እንዴት ነው? ሁለተኛ ደግሞ ሜንታል ስታተስ የሚባለው ወይም ሜንታል ሄልስ የሚባለው ስነ አእምሮ ስነ ልቦናው ምን ይመስላል የሚለውን ነገር ማጤን መቻል አለብን። ሶስተኛው አስፈላጊ ነገር ምንድን ነው? ሶሻሊ ወይም ከማህበረሰቡ ጋር ያለው ግንኙነት ምን ይመስላል፣ የሶሻል ስታተሱ ምንድን ነው የሚለው ሶስቱንም ነገሮች ካየን በኋላ ሙሉ በሙሉ ጤነኛ ነው የሚለውን መወሰን እንችላለን ማለት ነው። እያንዳንዳቸውን ለማየት ያህል የአካል ጤነኝነት ወይም የአካል የሚለው ምን የያዘ ነው፣ ምንን ነው የሚያመለክተው ለሚለው አንድ ሰው ትኩሳት አለበት ወይ፣ ተቅማጥ አለበት ወይ፣ ትውከት አለበት ወይ፣ ወይም ቆዳ ላይ የወጣ ነገር አለ ወይ፣ ራስ ምታት ያስቸግረዋል ወይ፣ ሆዴን አመመኝ ይላል ወይ የሚሉት ነገሮች ፊዚካል ወይም የአካል ሁኔታ የሚባሉ ናቸው ማለት ነው። ስለዚህ የአካል ሁኔታ አንድ በሽተኛው በራሱ የሚናገራቸው ነገሮች፣ ሁለተኛ ደግሞ የጤና ባለሙያ በማየት በመመርመር በመዳሰስ ላብራቶሪ በማዘዝ ወይም በተለያዩ የጤና መመርመሪያ መሳሪያዎች ለክቶ እና መርምሮ የሚያገኛቸው ነገሮች የአካልን ሁኔታ የሚያሳዩ ናቸው ማለት ነው። እነዛ ነገሮች እንደ ጤነኛ ሰው ሆኖ ከተገኙ ወይም ኖርማል ሆኖ ከተገኙ የአካል ሁኔታው ኖርማል ነው ማለት እንችላለን። ግን ሙሉ በሙሉ ጤነኛ ነው ለማለት የአካል ሁኔታ ኖርማል መሆን ብቻም በቂ አይደለም፣ ወይም በሽታ አለመኖር ብቻ በቂ አይደለም። ሁለተኛ ብለን ቅድም ያነሳ ነው ሜንታሊ ምን ይመስላል ሰውየው። ስለዚህ ሜንታሊ የሚለው ቃል ምንን ነው የሚያመለክተው? ጭንቀት ካለበት፣ መረበሽ ካለበት፣ ስጋት ካለበት፣ አእምሮው ላይ ያለው እምነቱ ወይም አስተሳሰቡ ከማህበረሰቡ ለየት ያለ ከኖርማሉ ወጣ ያለ ከሆነ ምንም የላብራቶሪ ውጤቶች ኖርማል ቢሆኑ እንኳን ያንን ሰውዬ ሙሉ በሙሉ ኖርማል ነው ማለት አንችልም ማለት ነው። ሶስተኛ ደግሞ ሶሻል ያልነው ከማህበረሰቡ ጋር ያለው ግንኙነት ምን ይመስላል የሚለውን ማጤን መቻል አለብን። ይሄ ምንን ነው የሚያሳየው? ከማህበረሰቡ ጋር ሲኖር ስጋት አለበት ወይ፣ ኑሮ ያስጨንቀዋል ወይ፣ መውጣት መግባቱ ላይ የሚያሳዝነው ወይም ደስተኛ ነው ወይ ምለውን ነገር ማገናዘብ መቻል አለብን። እነዛም ነገሮች የጎደሉት እንደሆነ ያ ሰው ማማከር ወይም የጤና እርዳታ ማግኘት መቻል አለብን ማለት ነው። ስለዚህ እያንዳንዳችንም ባለን ዕለት ተዕለት ኑሯችን ላይ እነዚህን ሶስቱን ነገሮች በሰላማዊ ወይም ጤናማ በሆነ መንገድ መምራት መቻል አለብን። የጎደለ እንደሆነ ወይም የጎደለ ሆኖ ከተሰማን ደግሞ እገዛ ወይም እርዳታ መፈለግ መቻል አለብን ማለት ነው። ስለዚህ ምን ማለታችን ነው? አንድ ሰው ስነ አእምሮ ወይም ስነ ልቦናው ኖርማል ካልሆነ የአካሉ ሁኔታ ኖርማል ሆኖም ኖርማል አድርጎ መኖር አይችልም ማለት ነው። ሌላኛው ደግሞ ከማህበረሰቡ ጋር ወይም ሶሻሊ ያለው ላይፍ ወይም ህይወቱ ጥሩ ካልሆነ
ሙሉ በሙሉ ጤነኛ ነው ለማለት አይቻልም ማለት ነው። ስለዚህ ወደፊት በሚኖረን ውይይቶች ላይ የአካል ጤንነታችንን እንዴት እንጠብቅ፣ የስነ አእምሮ ጤንነታችንን እንዴት እንጠብቅ፣ ሶሻሊ ያለውንስ ነገር እንዴት ጠብቀን ሙሉ በሙሉ ጤነኛ እንሁን የሚለውን የምንነጋገርበት ይሆናል ማለት ነው። ስለዚህ አስተያየታችሁን አስቀምጡ። ለዛሬ ያለውን ውይይት ጊዜ በዚህ እናበቃለን። ወደፊት እንግዲህ አንዳንድ በመካከላችን ወይም በማህበረሰቡ መሃል በብዛት የሚከሰቱ በሽታዎች ምንድን ናቸው? እንዴትስ እናውቃቸዋለን? እንዴት እንከላከላቸዋለን? መፍትሄስ ምንድን ነው? የሚሉትን ነገሮች በብዛት እንነጋገራለን። ለዛሬ እዚህ ላይ እያበቃን መልካም ጊዜ ይሁንላችሁ። ጤና ይብዛላችሁ። ለጤና ቅድሚያ ስጡ። አመሰግናለሁ።